Dramatikk i Addis Abeba. Rett for øynene på flere 100 000 mennesker knuser Etiopias statssjef Mengistu Haile Mariam flasker med rød maling, som tegn på at blodet til revolusjonens fiender skal flyte. Og fiendene er ikke bare grupper inne i selve Etiopia. Flaskeknusingen og massenes rop gjelder også nabolandet Sudan, som blir betraktet som angriper, og den eritreiske frigjøringsfronten, som opererer fra Sudan. ኢትዮጵያ ሶማሌ የምታካሄደውን ፖለቲካ በጅቡቲ ትክክል እንዳልሆነ ቀደም ብላ አስረድታለች። ይሄውም የጅቡቲ የግዛት አንድነትና የጅቡቲ ፍጹም የሆነ ዲሞክራሲያዊ ነጻነት ሁለቱ አጎራባች ሀገሮች የሁለቱም ጥቅሞች ተጠብቆ ግን የሌሎች ጣልቃ ገብነት በሌለበት ነው። ይሄንን ሶማሌ በብዙ መንገድ እንዳልተከተለች ነው የምናውቀው። ይሁንና ሁኔታውን ወደፊት ነው ደግሞ የምናስተውለው ወይም የምናየው። Djibouti is important to Ethiopia. Are you ready to intervene even with military force if necessary to safeguard this outlet to the sea? የጅቡቲ ሁኔታ ከኢትዮጵያ ጋራ ብዙ ግንኙነት አለው። በእርግጥም ጥቅማችን በዛ አካባቢ ግልጽ ነው። የኢትዮጵያ ጥቅም ብቻ ሳይሆን እስከዛሬ በቅኝ ግዛት አስተዳደር ስር የቆዩትም የጅቡቲ ህዝቦች ጥቅማችን ነው ብለን ነው የምናየው። በዚህ ረገድ የውጭ ጣልቃ ገብነት እና የኢትዮጵያም ጥቅም የሚነካበት ሁኔታ ቢፈጠር የኢትዮጵያ ሰፊ ህዝብ ምን ጊዜም እስከዛሬ መብቱን አስከብሮ እንደኖረ በአካባቢው ወደፊትም ከዚህ የተለወጠ ነገር ይኖራል። Do you see any possibility of solving the border dispute between Somalia and Ethiopia peacefully? ከሁሉ በፊት በሶማሊያና በኢትዮጵያ መካከል የመሬት ክርክር ወይም ደግሞ ቦርደር ዲስፒዩት የሚባል ነገር የለም። በርግጥ ሶማሌ ሪፐብሊክ ባለፉት ረጅም ዘመናት በኮሎኒያሊስቶች ስር ስለነበረች በሁለቱ ሀገሮች መካከል ያልተወሰነው የመሬት ማለት የወሰን ክልል በአሁኑ ጊዜ በአፍሪካ አንድነት ድርጅትና እንዲሁም ደግሞ በዩናይትድ ኔሽን ህግ መሰረት ወሰናው ቢከለል በዚህ በኩል በሁለቱ ሀገሮች መካከል ምንም ችግር ይፈጠራል የሚል እምነት የለም በእኛ በኩል። Tilbake til statssjef Mengistus dramatiske tale i Addis Abeba. Sudans president Nimeiri var blant dem av revolusjonens fiender som i første rekke fikk gjennomgå. Denne dukken, som fremstiller Nimeiri dinglende i galgen, og demonstrasjonen ved Sudans ambassade etterpå, understreker Mengistus anklager om at Sudan har invadert etiopisk territorium. I tillegg støtter Sudan de eritreiske frigjøringsfrontene og den etiopiske demokratiske union, EDU, som driver guerrillaangrep mot regjeringsstyrkene i det nordvestlige Etiopia, og som får operere fritt fra Sudan. Både Sudan og Etiopia mobiliserer nå på hver. በእውነቱ ሁኔታው ቀደም ብዬ ለኢትዮጵያ ህዝብ እንደገለጽኩት ሁሉ ነው። የተሻሻለው የተለወጠ ሁኔታ የለም። ይሄውም በሱዳን መንግስትና በኢትዮጵያ መንግስት ጠረፎች መካከል የኢትዮጵያን አንድነትና አብዮት የሚወጉ የኤርትራ አፈንጋጭ ድርጅቶችና በኢትዮጵያ አብዮት ከኢትዮጵያ የተሰደዱ የመሳፍንት ድርጅቶች በሱዳን ወታደሮች ድጋፍና እንዲሁም የታንክና መድፍ በአካባቢው ያሉትን አንዳንድ ንጹህ ቦታዎች አጥቅተዋል። ከሁሉ በፊት የኤርትራ ጉዳይ ከመነል በኤርትራ ክፍለ ሀገር የመገንጠል ዓላማ ያላቸው ድርጅቶች ጉዳይ ብልነው ነው የሚሻለው። በኢትዮጵያ አብዮታዊ መንግስት በኩል የተፈጠረውን ችግር ዲሞክራሲያዊና ፖለቲካዊ በሆነ መንገድ ለመፍታት የተደረገውን ጥረት ሰፊው የኤርትራ ክፍለ ሀገር ህዝብ በአጥናቆትና በደስታ ሲቀበለው ከወንበዴዎቹም ጋራ በመጠኑ ወደ ደህና ዓላማ ለመቃረብ ሲሞከር የኢትዮጵያን አብዮት የሚቃወሙና
በምስራቅ አፍሪካ ጂኦፖለቲካ የተለየ ጥቅምና ዓላማ ያላቸው የውጭ ኃይሎች ነገሩ በሰላም እንዳይፈታ ባደረጉት ጥረት እንደተባለው ብዙ ውጤት አልሰጠም። ይሁንና ተገንጣይ ድርጅቶቹም ራሳቸው በአሁኑ ጊዜ የኤርትራን ክፍለ ሀገር ጭቁን ህዝብና ሰፊውን የኢትዮጵያን ህዝብ አብዮት ለማዳከምና ለመቀልበስ ለውጭ ጸረ አብዮት ኃይሎች መሳሪያ ሆነው በግልጽ በመገኘታቸው በአሁኑ ጊዜ ይሄንን ፕሮብሌም የኢትዮጵያ የተቀረው የኢትዮጵያ ሰፊ ህዝብና የኤርትራ ሰፊ ህዝብ በመደብ አንፃር የሚፈታው ሆኖ አግኝተናል። Is the military solution the only possibility left? የለም ቅድም ልገልጽ እንደሞከርኩት ሚሊተሪም ወይም ፖለቲካም ልትሉት ትችላላችሁ በተቀላላው ይህ በአብዮትና በጸረ አብዮት መካከል የሚካሄድ እንጂ የናሽናሊቲ ወይም ሌላ ጸባይ ያለው ሆኖ ስላልተገኘ በአሁኑ ጊዜ በኤርትራ ውስጥ ያለው ሁኔታ ሁለቱንም ያቀፈ ሊሆን ይችላል። What importance or impact did the recent visit of President Fidel Castro have on the ongoing revolution in Ethiopia? የዶክተር ፊደል ካስትሮ ጉብኝት በእውነቱ ምንም የተለየ ዓላማ የለውም። ኩባ ባለፉት ጊዜያቶች ውስጥ ለረጅም ጊዜ ከኮሎኒያሊስቶች እና እንዲሁም ደግሞ ከኢምፔሪያሊስቶች ጋራ ተገቢ የሆነ የመደብ ውጊያ አካሄዳ ዛሬ ከፍ ያለ የእድገት ደረጃ ላይ የደረሰች ታዳጊ ሀገር እንደመሆኗ መጠን በኢትዮጵያ ውስጥ የሚካሄደው አብዮት ዴሞክራሲያዊ አብዮት ስለሆነ የመሪው እዚህ መገኘት ሌሎችም ሶሻሊስት ሀገሮችና ተራማጅ ዴሞክራሲያዊ ሀገሮች ሁሉ እንዳላቸው አመለካከት ያላቸውን ሲምፓቲ ወይም ደግሞ ድጋፍ ለመግለጽ ስለሆነ በእውነቱ የኢትዮጵያን አብዮተኞች የበለጠ የሚያነቃና የሚያበረታታ ለመሆኑ ጥርጥር የለውም። እንዲሁም የአፍሪካውያኖችም Recently there have been Ethiopian delegations to the capitals of the communist countries of Eastern Europe. What perspective does the relation with the communist states give to the ongoing revolution of Ethiopia? ብዙ የምዕራብ ሀገሮች በጋዜጦቻቸው እና በማስ ሚዲያቸው የኢትዮጵያን አብዮት ውስጥ መንፈሱን በትክክል ሳይረዱ ለማጥላላት በሚያደርጉት ሙከራ በእውነቱ የኢትዮጵያ ሰፊ ህዝብ ከማዘኑ በስተቀር በመንግስቱ አቋም በኩል ቀደም ብዬ ልገልጽ እንደሞከርኩት አብዮታችንን እና አንድነታችንን ወይም ደግሞ ነጻነታችንን እስከ አልተቃወመ ድረስ ከማንኛውም ዓለማዊ ክፍል ጋራ ኢትዮጵያ ግንኙነቷን ትቀጥላለች። በሶሻሊስት ሀገሮች በኩል ያልን እንደሆነ መቼም እነኚህ ጭቁን ህዝቦች ለትክክለኛ ፍትህና ነጻነት ላለፉት ረጅም ዘመናት ባደረጉት ትግል በአፍሪካም ውስጥ ዛሬ የሚካሄደውን ሁኔታ በሚገባ ስለሚገነዘቡ በእውነቱ በሚሰጡን ድጋፍ አብዮታችን ጉን እንደሚመታና እንደሚጠነክር በእኛ በኩል ጽኑ እምነት አለ።